ሱቁ በየንሩ እየዞርኩኝ በትከሻዬ ቀንም ፀሐዩ እየዋለብኝ ማታም ብርዱ እያቃጠለኝ ነው። 5 ቤት ነው ማሳድገው። የሆነ ነገር ቤት ውስጥ ስላላየው መስገጃ ለመስገጃ የምትሆን ገዛውልህ። አመሰግናለሁ አባታችን ችግር ምንም ነገር እንዳታስብ። ገና ነው፣ ይሄ ጅማሮ ነው ገና። መስገጃ በቃ ቤት ውስጥ ምንም አላየውምና ያው እንደምታዩት መስገጃ ነው የገዛሁለት። ታሜ ባይኔ ሆነው በጣም ታሜ በላይ ማብራት 8,000 መጣብኝ። ውሃ ወደ 5,000 ብር ማመን መጥቶብኛል። በጣም በተባበሩኝ ደስ ይለኛል። አንድ መልካም ነገር እንስራ። እኒህን አባት የምር እግዚአብሔርን ቤታቸው ሌላው ቢቀር ቆርቆሮ ገዝተን የሆነ ነገር ብናረግላቸው፣ ስራ ደግሞ ሶፍት ነው የሚሰራው፣ የሆነ ነገር የሚሰራበት የሆነ ነገር ብናመቻችለን የምር ለኛ ቀላል ነው። በእርግጠኝነት 10 ሰው 20 ሰው አንድ ሰው ላይ አድርጎ የሚችለው ነገር ነው። በቃ የማይችሉ ሰዎች ደግሞ ሼር አድርጉትና ለብዙ ሰው እንዲደርስ አድርጉት ፕሊስ። ፋሚሊ ጀግና ናቸውና ቤታቸው ሂደን ያየነው ነገር በጣም ነው የሚያሳዝነው። ቆርቆሮ በቆርቆሮ ነው፣ በዛ ላይ ዝናብ ያስገባልና የቤቱ ክራይ ራሱ ለቤቱ የሚያወጣ አይደለም። ሁለተኛ ደግሞ ቤታቸው በጣም ብዙ ነገር ያስፈልገዋል። ለልጆቹ በጣም ብዙ ወጪ ያለበት፣ የትምህርት አለ፣ የደብተር፣ የልብስ፣ የጫማ ብቻ የብዙ ለራሱ በጣም ህመምተኛ ነውና ብዙ ነገር ያስፈልገዋል። ያው ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን። በአገር ውስጥም በውጭም ያላችሁ እህት ወንድሞቼ ሰላማችሁ ይብዛልኝ። ዛሬ በጣም በትልቅ ቪዲዮ ነው የመጣሁት። በእርግጠኝነት እኔን ፊት ለፊት ስታዩ ምናልባት ልትናደዱ ትችላላችሁ፣ ግን ዛሬ በጣም ለትልቅ ቁም ነገር ፈልጊያችሁ ነው የመጣሁት። በእርግጠኝነት መልካም ስራ ብዙዎቻችን መስራት እንወዳለን። በጣም ብዙዎቻችን አውቃለሁ ሰውን ማገዝ እንወዳለን እና ገና ስትጀምሩት ይሄን ቪዲዮ ዛሬ ሼር ማድረግ አለባችሁ ፋሚሊ። ለምንድን ነው እንደዚህ ያልኳችሁ? የባለፈው ያገኘነው አባታችን በጣም ችግር ውስጥ ያለ በጣም የሚያሳዝን ሰው። እኔ እንጃ እንዴት ብዬ እንደምነግራችሁ አላውቅም። የምር በጣም አዝኛለሁ። እኔ በጣም ነው የከፋኝ በዚህ ልክ። እኔ የምር አባቴ የለኝም፣ አባቴ በህይወት የለም ማለት ሞቷልና በቃ እንዴት ብዬ ልንገራችሁ? ስሜቱ በጣም ከባድ ነው። በጣም ነው ያለቀስኩት። በቤታቸው ሂደን ስማ በጣም ነው ያዘንኩት። በቃ 5 ልጆች አሉት። ከ5 ልጆች በላይ ደግሞ በጣም የሚያስደነግጠው ቤታቸው በቃ ያፈሳል። በዛ ላይ በቃ ምንም የማይመች ሁኔታ ውስጥ ነው እየኖሩ ያሉት። እኔ እንዴት እንደሆነ አላውቅም። ከዛ ደግሞ አልፎ እሱ የሚሰራው ስራ ምን እንደሆነ ታውቃላችሁ ፋሚሊ? ሶፍት እያዞረ ነው የሚሸጠው። በኢየሱስ ስም እንዴት እንደደነገጥኩ። ሶፍት እየሸጠ የሆነ ነገር ለማምጣት እየሞከረ እያመመው አይታችኋል። ልቡን ወድቆ ባለፈው እኛ ጋር እያመመው እንደዛ ነው የሚሸጠው ምናምን እና በጣም ነው ያዘንኩት። እንዴት ነው በዚህ ልክ ሰው እንዴ? እርስ በርስ መደጋገፍ እኮ አለብን ፋሚሊ። እኔ ዛሬ የምር ለቁም ነገር ነው የመጣሁት። እኔ ዛሬ እንደዚህ ነው ልል አይደለም። በቃ በህይወታችን ውስጥ እኮ መልካም ነገር ሰርተን ማለፍ አለብን እኮ። እግዚአብሔር ምስክሬ ነው። በእርግጠኝነት የፈለገ ብትናደዱብኝ መቼም አባት ያለው ሰው አይጨክንም። እግዚአብሔርና አባት ያለው ሰው አይጨክንም። አባት ያለው ሰው ጭራሽ ነው የማይጨክነው። ምን ያክል መስዋዕትነት እየከፈለ እንዳለ መስዋዕትነቱ ፍሬ ያገኛል በልጆቹ። ግን በዚህ ሁኔታ የሆነ ነገር ቢሆን እናዝናለን ፋሚሊ። የምር ይሄ ሰውዬ በጣም ነው ያሳዘነኝ። እንደዛ ልቡን አሞት እንደዛ ሶፍት እያዞረ መንገድ ላይ ሲሸጥ ምን ያክል በቃ ስሜቴ እንደተጎዳ። እንዴት አይነት ሰው ነው ይዤ የመጣሁት አልኩ። ደነገጥኩኝ እኔ ራሱ የምር። ለሽምግልና እኔ አጋጣሚ ነው ያገኘሁት። በቃ አጋጣሚ ነው ያገኘሁት። እኔ ምን አይነት ሰው እንዳመጣሁም አላውቅም። ለእኔ በጣም ነው ሰርፕራይዝ የሆነው። ማለቴ ድንገት በቃ ቃልቻ ነው የመሰለኝ። በቃ ያስታርቀኛል ብዬ አስቤ ነው ያስገባሁት። ግን በደንብ ስቀርበው እና ሞት ባያመው ኖሮ በቃ እናመሰግናለን ብለን ነበር የምንለያየው። ስላመመው ግን ይዤ መሄድ ስለነበረብኝ እቤቱ ይዤ ሄድኩኝ። ኤልዳናም ነበረች። በኢየሱስ እንዴት እንደሆነ እኔ ነኝማ በቃ ስቅስቅ ብሎ ነው ያለቀሰው። ፕሊስ በቃ በእግዚአብሔር ሙስሊሞች በአላህ ይዣችኋል፣ ክርስቲያኖች በእግዚአብሔር ይዣችኋል። ዛሬ ቁም ነገር እንስራ፣ አንድ ነገር እንስራ ዛሬ።
በቃ የጨዋታውንም ሌላውን ነገር ወደ ጎን እንተወውና አንድ መልካም ነገር እንስራ ዛሬ እባካችሁ። በጣም በጣም ታስፈልጉኛላችሁ ዛሬ። በቃ አንድ ነገር እናድርግ እስቲ። ምን አለ መልካም ነገር ሰርተን ብንሰዳደም ምንም ብንልም ችግር የለውም። አንድ መልካም ነገር እንስራ። እኒህን አባት የምር እግዚአብሔርን ቤታቸው ሌላው ቢቀር ቆርቆሮ ገዝተን የሆነ ነገር ብናረግላቸው፣ ስራ ደግሞ ሶፍት ነው የሚሰራዋ የሆነ ነገር የሚሰራበት የሆነ ነገር ብናመቻችለን የምር ለኛ ቀላል ነው። በእርግጠኝነት 10 ሰው 20 ሰው አንድ ሰው ሊያደርገው የሚችለው ነገር ነው። በቃ የማይችሉ ሰዎች ደግሞ ሼር አድርጉትና ለብዙ ሰው እንዲደርስ አድርጉት ፕሊስ ፋሚሊ። እኔ ዛሬ የምር አንድ ነገር ይዤለት መጥቻለሁ። የምችለውን ነገር ማድረግ በጣም የሚያስደስተኝ ነገር ነው። ግን ያን ካየሁ በኋላ በቃ ስሜቴ ተነክቷል። የሆነ የምር የአባትነትን ፍቅር ከኔ በላይ ማንም የሚያውቀው የለም። እኔ አባቴም በህይወት ማለት እንዲህ በቃ በህይወት የለም እና አውቀዋለሁ ስሜቱን በጣም ነው የማውቀው። እና ፋሚሊ በቃ የነገርኳችሁ እንዳትረሱ ፕሊስ። ኤልዳና ያው ልትጠራው ሄዳለች። እሷ ናት እየተሯሯጠች ያለችው። በጣም ከምጠብቀው በላይ ኤልዳናም ጎበዝ ሆናለች። በምንድነው ጎበዝ የሆነችው? በቃ በጣም ነርቨስ ሆና በቃ ይሄን ነገር ስትሰማ በጣም ተጎድታለች። የሆነ በጣም ነው የተሰማትና እየተሯሯጠች ነው። የሆኑ ሰዎች እያወራች ነው በውስጥም የሆነ ነገርን ሊያደርጉ በቃ እየሞከሩ ነው። ኢንቨስት አካላት እኔም የምችለውን አደርጋለሁ። እኔ ጠርቼው እመጣለሁ። እስከዛው አንተ ጀምር ብላይ ነው ያው ጀማሪዬ በሮሮ ሆኖባችሁ ይቅርታ። ዛሬ መልካም ስራ ሰርተን የምር እንኮራለን ብዬ ተስፋ አደርጋለሁ። ፋሚሊዎች እንዴት ነው? ሰላም ነው? አማን ነው? እንዴት ነው? አማን ነው? ናለኝ ወደዚህ ደህና ነህ ዛሬ? አልሐምዱሊላህ አሁን ማድኝ አይደለም? አዎ አልሐምዱሊላህ ተመስገን ነው። አዎ አልሐምዱሊላህ እንኳን እሰይ። ያው ዛሬ ቪዲዮ ይዘን መተናል። ያው አይደብርም ብዬ ተስፋ አደርጋለሁ። የምር ዛሬ እስቲ ያለውን ነገር ኤልዳናችን የሆነ ነገር ባያቸው ያየነው ነገር። ሰላም ፋሚሊ እንዴት ናችሁልኝ? ባላችሁበት ሰላም ሁኑልኝ። ያው እኛ ዛሬ ታውቃላችሁ በጣም ብዙ ነገር እያሳለፍን ነውና አባታችን አሁን እንደምታዩት ደህና ነው። የሚያሳዝን ሰው ነውና ብቻውን ልጆቹን የሚያሳድገው 5 ልጆች አሉትና በጣም ከባድ ነው። እኔ እንጃ አባት ይሄን ያክል መከራ ተሸክሞ ለልጆቹ ጠንካራ ነውና ካና ጀግና ናቸውና እቤታቸው ሂደን ያየነው ነገር በጣም ነው የሚያሳዝነው። ቆርቆሮ በቆርቆሮ ነው፣ በዛ ላይ ዝናብ ያስገባልና የቤቱ ክራይ ራሱ ለቤቱ የሚያወጣ አይደለም። ሁለተኛ ደግሞ ቤታቸው በጣም ብዙ ነገር ያስፈልገዋል። ለልጆቹ በጣም ብዙ ወጪ ያለበት የትምህርት አለ፣ የደብተር፣ የልብስ፣ የጫማ ብቻ የብዙ ለራሱ በጣም ህመምተኛ ነውና ብዙ ነገር ያስፈልገዋል። ያው ዴቫው በአቅሙ በጣም ብዙ ነገር እያደረገለት ነውና እናንተም ደግሞ ከጎናችሁ ናችሁ እንድታግዙ እጠይቃለሁ። ፋሚሊ ያው እናንተ ናችሁ ለሁላችንም ቢሆን ያላችሁትና ለአባታችንም ቢሆን ደግሞ እናንተ ከጎኑ መሆናችሁን እንድታሳዩ ትፈልጋለሁ። ዴቫ አብዛኛውን ነገር የነገራችሁ ይመስለኛል። ያው አባታችን አሁን ተሽሎታል፣ ደህና ነው። ግን በቃ ለቤተሰቦቹ የሚያስፈልገውን ነገር ዳታ ብናረግለት ትንሽ ነገር እኛ ትንሽ ነገር ለሱ ብናረግለት ለሱ በጣም ትልቅ ነገር ነውና ትንሽ ነገር ብናረግለት ለኛ ምንም ነገር አይጎልብንም። እኔን የምትወዱ በሙሉ ደግሞ ሙስሊሞችን በዓል ላይ የለመንኳችሁ ነው። ክርስቲያኖችም ደግሞ በመቤቴ በቃ ያቅማችሁን ነገር ለማድረግ ሞክሩ። አባታችን ነው፣ ትልቅ ሰው ነው፣ ብዙ ነገር ያስፈልገዋልና እኔ እንጃ እኔ በጣም ስሜታዊ የሆንኩባት ቀን ነችና ብዙ ጊዜ እንጎዳለን። የዛሬው አቅም በጣም ከባድ ነች። አንዳንድ ጊዜ የሌሎች ሰዎችን ጉዳት ስናይ የራሳችንን በምንም መንገድ አናየውምና ብቻ ፈጣሪ የተመሰገነ ይሁን። አባታችን ትንሽ የሚያናገራችሁ ነገር ካለ እስኪ እንጠይቀውና አባቴ። እሺ አመሰግናለሁ። እዳንታ በጣም አሙ ነበረ፣ ልቤ ጭንቀት ነበረ በጣም። አሁን ተሽሎኛል አልሐምዱሊላህ። አሁን ደህና ነኝ። አሁን እየተሻለ ነው አልሐምዱሊላህ። ያው ፋሚሊ እንደሰማችሁት ነው ያለበት ሁኔታ። ያው እንደነገራችሁ ደህና ነው፣ አሁን ደህና ነው፣ ጤናውን ደህና ነው። እኛም ቼክ አድርገን ነበረ ምናምን። ግን የምር በጣም ከሚያሳዝነው ነገር ቤት ሂደን ያየነው ነገር ትንሽ ያስደነግጣል። እስቲ በዚሁ የሚሰራውን ስራ ራሱ ይንገራችሁ። ምንድን ነው ስራ የምትሰራው? ሶፍት በማዞረው መንገድ ለመንገድ በየሱቁ በየእንትኑ እየዞርኩኝ በትከሻዬ
ቀንም ፀሐዩ እየዋለብኝ ማታም ብርዱ እያቃጠለኝ ነው። 5 ልጆች ነው ማሳድገው። ቤት ኪራይ 8,000 ብር ቤት ኪራይ እከፍላለሁኝ። 5 ልጅ አስተምራለሁኝ። በጣም ታሜ በላይ ነው የሆነው። በጣም ታሜ በላይ ውሃ ወደ 8,000 ምናምን ብር መጣብኝ። ማብራት ይቅርታ ማብራት 8,000 መጣብኝ። ውሃ ወደ 5,000 ብር ምናምን መጥቶብኛል። በጣም ብትባበሩ ደስ ይለኛል። ያው ፋሚሊ ያለው ነገር እንደዚህ አሁን እሱ ያው ሸም ይዞት የሆነ ነገር በቃ ሰውን ማስጨነቅ አይፈልግም። ያለበት ሁኔታ እንደዚህ እንደምንነግራችሁ አይደለም። ቤቱንም ሄደን ስላየንኛ አጋጣሚ ሆኖ የምር እግዚአብሔርን አጋጣሚ ሆኖ ያገኘነው አባታችን ነውና እስቲ ሂደን እንየው። አሞትም ስለነበረ አብረን ሂደን ቤት አስገብተን እናያለን ተባብለን ከኤልዳና ጋር ሂደን አስገብተነው ስናይ ቤቱም ያለው ሁኔታ ልጆቹን እንዴት እንደሚያሳድግ ሶፍት እየዞረ የሚሸጠውበት መንገድ በጣም ክራውድድ ነው። በጣም ነው የሚያሳዝነው። የምር አባት ያለው ሰው ነው የሚያውቀው። እኔ አባት ስለሌለኝ ስላዘንኩ ነው የምነግራችሁ። የምሬ ነው እና በጣም ነው ያዘንኩት። በዚህ ልክ የሆነ ሰው ሲጎዳ ሳይ አልቻልኩም። በቃ ያለኝን ነገር ነው ቁጭ ያረኩት እዛው ማለት ነው። የምር የምነግራችሁ ፋሚሊ ትንሽም ብትሆን ለሱ በዚህ ሰዓት ተጠቅመዋለች። አንድ ሰው የሆነ ነገር አደርጋለሁ ብሎ አልገብቶ በዛው መጥፋት አይደለም። የምር የምነግራችሁ ፋሚሊ ምችሉትን ይሄው ዋትስአፕ ኤልዳና አላት፣ በዛ አውራት የሆነ ነገር አርጋችሁ እሷም እያስተባበረች ስለሆነ የሆነ ነገር እናርግለት በእናታችሁ። በቃ ይሄን ሁሉ ሳቅ ጨዋታ ወይ የሆነ ነገር ምናምን ነው የምንሰራው እኛ። እስቲ ዛሬ መልካም ነገር እንስራ። እስቲ መልካም ነገር ሰርተን እስቲ ቤቱን የበረከት ቤት እናርገው። የምር ፋሚሊዎች እኛ ደግሞ እርስ በርስ መደጋገፍ እንዴት እንደሆነ ለሌላውም ሰው ማስተማሪያ ይሆናል። የምትችሉ ሰዎች በውስጥ ኤልዳናን አውራት፣ የማትችሉ ደግሞ አይታችሁ ሼር ለብዙ ሰው እንዲያየው ሼር አድርጉ። ብዙ ሰው ጋር ከደረሰ በእርግጠኝነት የሆነ ነገር ያደርጉለታል ብዬ አስባለሁ። ብዙም አልጫንህም ዛሬ ያው ከነሱም ጋር ሰላም እንድትባባል እንድትተዋወቅ ያለውን ነገር ካንተም አንደበት እንዲሰሙት ፈልጌ ነው። ሁለተኛ ነገር ደግሞ ይችን ያው የገዛውልህ መስገጃ እንዳትቸገር የሆነ ነገር ቤት ውስጥ ስላላየው መስገጃ ለመስገጃ የምትሆን የገዛውልህ። አመሰግናለሁ አባታችን ናራ ችግር የለም ምንም ነገር እንዳታስብ። ገና ነው ይሄ ጅማሮ ነው ገና መስገጃ በቃ ቤት ውስጥ ምንም አላየውምና ያው እንደምታዩት መስገጃ ነው የገዛሁለት። በቃ ደስተኛ ሆነ ቢያንስ ሃይማኖት ላይ ያለ ነገር ጥሩ ስለሆነ በጣም አጌ አመሰግናለሁኝ። አላህ ይስጣችሁ ወታችሁንም ችግር የለም ሁሉንም አላህ ይስጥልኝ። ኢልዳና አንቺ አስገቢለት ምንም ችግር የለም። ይሄ ገና ይማሩ ነው። በጣም አጌ አመሰግናለሁ። በጣም አርጌ አመሰግናለሁ። በጣም ደስ ብሎኛል። በጣም አርጌ አመሰግናለሁ። በጣም አርጌ ምንም ችግር የለውም። ይሄ ፋሚሊዎች ጋር በእርግጠኝነት ከኤልዳናም ሌላ የተሻለ ነገር ይኖራል ብዬ አስባለሁ። ከእግዚአብሔር ጋር ፈጣሪ ይጨመርበት። ብዙ ነገር አስበናል። የሆነ ነገር ለማድረግ እየተሯሯጥን ነው። ፈጣሪ ይጨመርበት። ምንም ነገር እንዳታስብ ከዚህ በኋላ እኛ ልጆችህ ነን። እኛም እናግዝሃለን። ብዙ ነገር እንተጋገዛለን። ምንም እንዳይሰማ ሰው የለኝም ብለህ እንዳታስብ። በእርግጠኝነት ፋሚሊዎቻችን የኛም ፋሚሊ የሆነ ነገር ይፈጥራሉ ብዬ አስባለሁ። እኔም በራሴ በኩል ሌሎች ሰዎች ጋርም የጀመርኩት ነገር አለ፣ እሱንም እናደርጋለን። ኤልዳናም እየጀመረችው ነገር አለ። ፋሚሊዎች ጋር ሆና አውርታ የተሻለ ነገር ይፈጠራል። ቤትህም ይስተካከልልሃል። ቆርቆሮ ምናምን የተባለውንም እኛ እናስተካክልልሃለን። ይሄ የማብራትም የውሃም የአንዳንድ ነገሮችን ደግሞ እያወራን የሆነ ነገር እንተጋገዛለን። ምንም ነገር እንዳይሰማሽ አባቴ። ምንም ነገር እንዳታስብ። ምንም እኛ በቃ እንዳባት አባታችን ነው ከዚህ በኋላ ለኛ አንተ በጣም አመሰግናለሁ። በጣም አርጌ አላህ ይስጥልኝ። ያው ስሜታዊ ሆንኩኝ። ብቻ
የተሻለ ነገር እንፈጥራለን። ፋሚሊ እንደማታሳፍሩን ተስፋ አደርጋለሁ። ደስተኛ ነህ አሁን? በጣም ደስተኛ ነኝ። በጣም ደስተኛ ነኝ። በቃ ደስ ስላለ በጣም ደስ ብሎናል። እንግዲህ እግዚአብሔር ይጨመርበት ሌላውን ነገር። ፋሚሊ ያው እስቲ ያለውን ነገር እንማከርና በሌላ ቪዲዮ እንመጣለን አይደል? ያው ፋሚሊ እንደሰማችሁት ሁሉም ነገር በጣም የሚያሳዝን ነውና ሁላችንም ብንሆን አቅማችንን ብናደርግለት በጣም ደስ ይለኛል። ያው እኔ ትንሽ ስሜታዊ ስለሆንኩ ነው ብዙም ያላናገርኳችሁና እንጃ ቢያንስ የሆነ የተሻለ ነገር ተፈጥሮ እናንተ ጋር ብንገናኝ ደስ ይለኛል። እናንተም ከጎኔ እንድትሆን እፈልጋለሁና ብቻ በቃ የአቅማችንን እንጣር። የምሬን ነው። ለእኛ ትንሽ ነገር ይሁን ለሱ በጣም ትልቅ ነገር ነውና ጥሩ ነገር ብናደርግለት ለሁላችንም በጣም የሚያስደስት ነገር ነውና በቃ እኔንም ማናገር የምትፈልጉ ሰዎች ካላችሁ በማንኛውም ዙሪያ ዋትስአፕ ላይ እኔ ማናገር ትችላላችሁ። እና እስኪ የተሻለ ነገር ለማግኘት በቃ ሁላችንም ብንጥር በጣም ደስ ይለኛል። መልካሙን ነገር ለሱ ቢሆን እመኝለታለሁ። በቀጣይ ቪዲዮ የሆነ ነገር ይዤ ጥሩ ነገር ባደርግለት እናንተ ጋር በጣም ደስ ይለኛል። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።